ያው መሲ ላንተ ያላት ፊሊንግ ታውቃለህ። መሲ የሆነ ሰዓት ላይ የፍቅር ጥያቄ ጠይቃለች። አንተ ያኔ የሺ በመስመር ስለነበረች ለሷ የፍቅር ጥያቄ አልተቀበልክም። ስለዚህ ይሄን ነገር እንዴት ታስባለህ? አሁን አንተ በዚህ ሰዓት ላይ ልጅ የሚያሳድግ የለም እንደምታውቀው ጩም ቤት ነው ያለው። እሱ የሚያሳድግ ምግብ የሚያበላ ከጎን የሚሆን ሰው ስለሌለ ቢያንስ አንተን ትሪት የሚያደርግ ሰው አንተ አሁን ስትታይ የሆነ በቃ ደህናም ትመስላለህ። ውስጤ ምን አይነት ሳይኮሎጂካል ጉዳት እንዳለ እንረዳሃለን። ለምን ሰው አሁን ይሄ ባለፈው ሰርግ እንትን ያለው ሚስቷ ጥላ ሄደችው እንደዚህ የሆነው በጣም ፌንፉል ነው፣ እንረዳለን። ግን አንተው መሆን ያለብህ አንተን በዚህ ሰዓት የሚያክም ከጎን የሚሆን ምግብ የሚያበላ አንተን የሚያክም ሰው በቃ መሲ ትሆናለች። እስቲ እሷንም እንጠይቃለን፣ ባሪችን በተቻለ አቅም እንጠይቃለን። እስቲ ምን እንደሚሉ እንሰማለን በሚለው ነት አስበን ከቢኒ ጋርም ዛሬ 3 ቀን ጀምረን በቃ ስብሰባ ማለት ትችላለህ በስልክ ዲስከስ እያደረገን ነበር። እስቲ አንተ ምን እንደምትል ባሪች በዚህ ሐሳብ ላይ እምቢ እንደማትል አውቃለሁ። አንተ በህይወት ኖረ ትጠቅመናለህ። አንተ አሁን በዚህ አሁን በጣም ማለት እግዚአብሔርን ቢና ሰው ልጅ ይሄ የሆነ እንደዚህ አይነት ዓለም ሰው በቃ እንደዚህ አይነት ጉዳት ከደረሰ ቶሎ ሂል አያደርግም። በጣም ነው የሚጨነቀው። ስለዚህ ባሪች ይሄን ሐሳብ ምንድነው የምትለው? በዚህ በሐሳብ ብትስማማን ደስ ይለናል። ሌላ ሐሳብ ባታስብ መሲም እንደውም ጠርተናታል፣ ትመጣለች። እሷም ስትመጣ እንጠይቃለን። በጌታ በኢየሱስ ምንድነው የምታወሩት እናንተ? ምን መሰለህ ባሪች አንተ ነገር ልንገርህ አቃል ይሄ ነገር ስናስብ የለም በቃ እግዚአብሔር የሆነ በዓላማ ነው በቃ ቢያ ታውቃላችሁ። እና ሀብቴም ደውልልኝና ቢና እኔንም እንደዚህ በኢንቦክስ እኮ ያወሩኝ ነው ስለኝ ከኔ ጋር ደግሞ እኮ እንደዛ ያወሩ ነው በእና ሀብቴ እኮ ከበረኝና ዝም አልኩኝ ራሴ ጋር ማለት ነው። ከዛ በኋላ በቃ እኛስ በጣም ዲስከስ አደረግና አውርተንበት በቃ ለምን ባሪችንና መሲን አናጣበቃ ይሆናል አናጣምራችሁ እና ደግሞ መሰለው ወንድሜ ይሆናል አንተ የምትወደውን ሰው ጋር ከምትሄድ የምትወደው ጋር ብትሄድ ይሻላል። ለምን ታውቃለህ? ያው ሁሉም ነገር አንድ ነገር ልንገርህ ታውቃለህ፣ ያው ወለምታም በትኩሷ እንትን ይባለው ይሻለው ከታሻ። ስለዚህ በትኩስ ታውቃለህ አንተ ታውቃለህ ተወርታ ላይ ነው ገና ወደ ታውቃለህ ያው ብዙም ቀን አልቆየህም። ልክ ነህ ተወርተህ ግን ከዚህ በላይ ለምን ትጎዳለህ? አንተ ቤት አንተ ታውቃለህ አሁን የተጎዳ ነው አንተ ቤት ትሪት የሚያደርግ ሰው የለም። ቤት ደግሞ ጮሃለ ጮን ደግሞ ቤት ልጁን ጮው ቤት እንከባከብ ሰው የለም። ሰው ከጎን ሰው ስለሚያስፈልግ አንተም ካሁን በኋላ ጠንከር ብለህ በቃ አላ የሆነ አባባል አለ ከማያውቁት መልአክ የሚያውቁት ሰይጣን ነው የሚሻለው ይባላል። ስለዚህ አንተ ከማታውቃት አንተ እሷ ዝም ብለህ በቃ መልአክ መስላ ምናምን እንትን ብለህ ከምትል አንተ የምታውቅ አላ አንተ ታውቃለህ በቃ ኖርማል በቃ አንተ የምትወድህ አላ በጣም የምታፈቅርህ አለች። ስለዚህ አንተ ለምን ትጎዳለህ ወንድሜ? ለምን ትጎዳለህ? ስለዚህ ታውቃለህ በቃ ወለምታም በትኩሱ ታውቃለህ ከታሸነው ቶሎ የሚሻለው። ስለዚህ ቶሎ በቃ አንተም ማገገም አለብህ ቶሎ በቃ ሳትጎዳ ከዚህ በላይ ሳትጎዳ ይሄ ቅም አለው እኔ አሁን ባላ ጨይሳለሁ ምናምን ከምትል ተው ወንድሜ በቃ ይሄ አንተ አይመጥንም። አንተ አንድ በቃ በጣም እግዚአብሔር የምትፈራ ሰው ነህ፣ የዋህ ነህ፣ አንተ ክርስቲያን ነህ። ስለዚህ ቅም አለው ጨይሳለሁ ምናምን አንተ ገና ጩን ጩጩጩን ቤት አንተ ገና እሱ ገና አንተ እንትን ብለህ አንተ እሱ ገና ክሱስ ገና ያወጣኸው አንተ ጭራሽ ደግሞ እዛ ልገባ ነው ካንተ አይጠበቅም ባሪች እና ታውቃለህ አንተም ቤተሰቦችም አንተም በጣም የታዘቡ ነው። ስለዚህ ተው ወንድሜ አንተም ወደህ አይደለም ልክ ነው ወደህ አይደለም ፋሚሊ ግን በቃ አንተም ያለው ነገር እንትን ብለህ በጌታ ተገግማለህ ወንድሜ ባሪች። እኔ ደግሞ አንድ ነገር የምነግርህ ነገር አሁን ብቻ ነገሩ ማለት ነው አሁን ስታስብ በጣም ከባድ ነገር ሊሆን ይችላል። አንተ ያለበት ቦታ ለዚህ ግዴታ በቃ ያስፈልግሃል። አንተ አሁን እንዴት ፋሚሊ እንደዚህ እኔ አንድ ወር ሳይሞላ እንዴት ሌላ ሚስትን ሳይሆን አንተን ትሪት የሚያደርግ ሰው ፍቅር እኮ በልምምድ ሊመጣ ይችላል ለሚለው ነው። አብራችሁ ሁኑ ዝም ብላችሁ እስቲ ራሳችሁን ቼክ አድርጉ አብራችሁ ሁኑ ለማለት ነው እንጂ እንዲሁ በቃ ዛሬ ሰርግ ወይ የሆነ ነገር ወይ ሽማግሌ ላክ አይደለም። አንተ አሁን እስቲ ተቀራርባችሁ የሚሆነውን ነገር እስቲ ራሳችሁን ተጠናኑ ለማለት ፈልገን ነው ባሪች። ሌላ ነገር እንዳይመስልኝ ወይ አንተ እንደዚህ ተጋቡ እንደዚህ ሁኑ አይደለም። ግን በቃ ቀርባ አንጠያት እሺ ቀርባትና ምን መሰለህ ነገር እኔ ግራ ገብቶኛል። አንደኛ ምን መሰለህ ቢኒ አንተ የምታወራው ሀብቴ አንተ የምታወራው ነገር እንደ ጓደኛ አንፃር ትክክል ናችሁ እናንተ ሁለታችሁም። ግን እኔ እንደ ሀሳብ ደግሞ እንዴት ነው ይሄ ሊሆን የሚችለው? ሌላ ደግሞ ኦፍ ኮርስ እናንተ እንዳወራችሁት ዛሬ ከ5 ከ6 ወር በፊት የፍቅር ጥያቄ አቅርባልኝ ነበረች እሷ ራሷ ማለት ነው። ግን ዛሬ ላይ እኮ እኔ አግብቶ ፈት ነኝ እኮ እኔ እኮ አግብቼ የፈታሁት ሰውን እንዴት ነው ሴት ልጅ ያገባኛል ብዬ የማስበው? ሁለት ደግሞ እኔ የምሬን ባወራ
ከመሲ ጋር ፍቅር የለኝም። ችግር የለውም እሱ በልምምድ ይመጣል። ችግር የለውም። አንተ ፈቅደህ ቅረባት። ችግር የለውም። አንተን አሁን ከጎን ጩም ታንከባክብ ሰው በቃ ብዙ ነገር ያስፈልጋል። በዚህ እኮ የሺ የወጣችበት ቦታ አለ አይደለ? በተቻለ አቅም አንተን ትሪት ታርግና የሚሆነውን እየተለማመዳችሁ ምን እንደሚሆን እንትን አታውቁም። ስለዚህ ያው እሷም ደግሞ የሆነ ሰዓት ላይ የፍቅር ጥያቄ ፍቅር አላት። አይን እኔ 100% እርግጠኛ ነኝ ላንተ በጣም ፍቅር እንዳላት እኔ አውቃለሁ። ስለዚህ እቺ ሴት ትሻላለች። ያው ቅድም የሆነ ምሳሌ ነግረዋል። አንተ ሩቅ ሰው ገና ከምትተዋወቅ እቺ ልጅ ላንተ ትሻላለች። ካጠገብ ያለው ዙሪያዬን በእናትህ እናንተ ለኔ ጓደኞቼ ናችሁ። እኔ እናንተ የምትሉትን እሰማለሁ። ግን ይሄ ነገር ትንሽ እንደውም ለኔ ባይከብደኝ ራሱ ለሷ አይከብድም። እናንተ ነገራችኋት? ያንን አልነገርንም ገና ነው። ነገር በበኩሌ ለኔ አሁን እኔ እንደዚህ ይሁን ብዬ ለማውራት ለኔ አዲስ ነገር ስለሆነ ትንሽ እኔ በበኩሌ ይከብደኛል። አሁን ጎዳና ስትወጣ ዝም ብለን እንዩ አንተ የሆነ ስታለቅስ አይን ስታዳ የሆነ ዝም ብለን ማየት አለብን። አንተ እኮ ማሰብ ያለብህ እኛን እኮ ያስጨንቃል። ያንተ ሐዘን እኛንም ያሳዝናል። ጠርታችሁታል። እየመጣች እኮ ነው። አዎ ጠርተናል። እየመጣች ነው።